ኢትዮጵያ የምትባለው ሀገር እንዳትበተን ፍላጎት ያላችሁ ኢትዮጵያ ሆነን ሸተን በኢትዮጵያውነታችን እንድንቀጥል እኩልነት መስፈን አለበት ብያምናለሁ። እኔ ለማሽቃበጥ ወይ ደግሞ ከማህበራዊ ሚዲያ የተንጠባጠቡ ፍራንኮችን ለመልቀም ሳይሆን በጣም ጥንቃቄ አድርገን ማየት አለብን። አሁን እኔ በብዛት ወደናንተ መልእክትን ማስተላልፈው በቀና መንፈስ የምትመለከቱና በደካማ ጎን የምትመለከቱ ወንድምና እህቶቼ በጣም ጥንቃቄ ልታደርጉ ይገባቸዋል። እኔ አገው ነኝ ካልኩ አገው ነኝ፣ ሌላ ምንም የሚመጣ ተአምር የለምና በተለይ በኢትዮጵያ ውስጥ ካሉት የኢትዮጵያ ብሔር ብሔረሰቦች ከድህነት ወለል ያለው የአገው ህዝብ ነው። ይሄ ለሁላችን ኢትዮጵያውያን ግልጥ ነው ብያምናለሁ። በጣም ጥንቃቄ በተሞላበት ብናየው መልካም ነው። በተለይ በቀና መንፈስ ይሄንን ፖለቲካ ለማየት ዳደ የምትሉ ኢትዮጵያውያን እጅግ በጣም ሰከን ባለ በተረጋጋ መንፈስ ብናየው ለሁላችንም ሸጋ ነው ብያምናለሁ። በጣም በርካታ ኢትዮጵያውያን አሁን በቤተ ክርስቲያን ውስጥ ተወሽቀው ኢትዮጵያ ልትፈርስ ነው፣ ኢትዮጵያ ልትበታተን ነው፣ ኢትዮጵያ አደጋ ላይ ነው ያለችው። አደጋ ያመጣ ነው እኛ ራሳችን ነን፣ ሌላ እኮ አይደለም። በኢትዮጵያ ውስጥ ያለው የፖለቲካ ሽኩቻ ችግር የፈጠር ነው እኛ ራሳችን ኢትዮጵያውያን ነን። መፍታት ያለብንም እኛ ኢትዮጵያውያን ነን። ተወደደም ተጠላም ለሁላችን ኢትዮጵያውያን ግልጥ ቢሆን መልካም ነው እላለሁ። ብዙ መልኮችን አይተናል። በተለይ ግማሽ ጎናቸው የኤርትራ ተወላጅ የሆኑ በኢትዮጵያ ጣልቃ ገብነት በፖለቲካ ተሳትፈው በጣም ችግር በሀገሪቷ ላይ እንዳደረሱ ይሄ ለሁላችን ኢትዮጵያውያን ግልጥ ነው ብያምናለሁ። ኢትዮጵያን ኤርትራን ወደ ኢትዮጵያ እንመልሳለን የሚል ኃይልም ነበረኮ እናስተውሳለን እኮ። ወደባቸውን እንቀማቸዋለን፣ ኤርትራውያን ደግሞ ምን ወደብ አላቸው ምናም የሚባል እንቅስቃሴ ነበርና ከዚህ ሰከን ባለ መልኩ ሂደን ግን አሁን ወደ ተጨባጭና መፍትሄ ያለው ሚዛናዊ የሆነ ሐሳቦችን እስኪ ወደ ህዝብ እናድርስ። ሰላም የሚፈጠርበት ዲሞክራሲ የሚፈጠርበት ኢትዮጵያ ለሁላችን እኩል ትድረሰን ነው ትልቁ ዓላማዬ። እኔ ካልጃ ለበርካታ አመታት እዚች ላይ ቁጭ በየምጮሆ ኢትዮጵያ የምትባለው ሀገር ለኢትዮጵያውያን ብሔር ብሔረሰቦች እኩል መድረስ አለባት፣ ላንዱ ከፍ ላንዱ ዝቅ ማድረግ የለባትም የሚል ጽኑ የሆነ አቋም አለኝ። ከዚህ ተስገብግቦ ኢመደበኛ በተለይ የምንለው ስርዓት አራማጅ ካለኛ በስተቀር ኢትዮጵያ መምራት የለባትም የሚለው ኃይል እንቃወመዋለን። አሁንም ዛሬም ነገ ማለት ነው። ይሄ ተወደደም ተጠላም በየትኛውም ዓለም የፖለቲካ ሲስተም ውስጥ ስትገባ ማስቀደም ያለብህ መጀመሪያ ህዝብህን ነው። ህዝብ በልቶ ጠግቦ ሲያድር ነው ወደ ሀገር የምትገባው። አሁን አብዛኞቹ የብሔር ፖለቲካ አይመቸኝም ሲሉ የነበሩ ተቀርቅረው ኢመደበኛ ውስጥ የነበሩ አሁን ወደ ግላጭ የሆነ ንጹህ የሆነ ፖለቲካ እየገቡ ይገኛሉ። በርካታዎች በተለይ ወደ ክልል 03 ልውሰዳችሁና ክልል 03 እጅግ በጣም መርዝ ያለበት የፖለቲካ እንቅስቃሴ እስከሆነ ድረስ ማለት ነው። በኢትዮጵያ በአራት ማቅጣጫ ትልቅ የሆነ ወንጀል እየተፈጸመ ያለው ክልል 3 ነው። ክልል 3 ለምንድነው ካሉጃ እንዲህ አምረረህ የምትሞግተው የሚሉ አካላትም አሉ፣ በቀና መንፈስ ገብተው ማለት ነው። ክልሉ መከለስ አለበት ስልክ በነጥብ ነው የምመጣው ነው። እኔ ሌላ ተልእኮ ኑሮኝ ኢትዮጵያ እንድትበተን ኢትዮጵያ ለባዕድ ሀገር ለመሸጥ ሳይሆን ክልል 03 በአግባቡ ታይቶ መከለስ ነው ያለበት፣ መፈተሽ ነው ያለበት። በኢትዮጵያ ፖለቲካ ሁላችን ማየት እንችላለን። በአራት ማቅጣጫ ዘላችሁ በአፋር፣ በትግራይ፣ በኦሮሚያ፣ በወሎ ያለው ይሄ ፖለቲካ ግን እያሰፋ ነው እየለጠጥ ነው መተን ካለኛ በስተቀር ኢትዮጵያን መምራት የለባትም። እጅግ በጣም የሚያሳዝን ነው። ኢዘማ ማለት ምን ማለት ነው ጎበዝ? ትርጉሙ ታውቁታላችሁ? ኢዘማ የሚባለው ድርጅት ትርጉሙ ምንድነው? የኢዘማ የሚለው ትርጉም የሚነግረኝ ሰው አለ? ኢትዮጵያውያን ታውቁታላችሁ ኢዘማ ማለት ምን እንደሆነ? አያችሁት? ከስም ስያሜ ራሱ ማወቅ ይቻላል። ኢትዮጵያውያን ለመደፍጠት ኢትዮጵያውያን ለማጥፋት እንዴ የትኛውም ብሔር ይሁን በሰላም ወጥቶ በሰላም መግባት አይቻልም ወይ? ይሄ እኮ ነው ያናገረን ያለው፣ ይሄ ነው ያስጮህን ያለው። ሌላ ጥቅም በተለይ የአገው የተማሩ ክፍሎች የምንላቸው የሚጽፉ ድምጻቸውን የሚያሰሙ ስልጣን ፍለጋ አይደለም። በሀገሪቷ ላይ እኩል የኢኮኖሚና የፖለቲካ ተሳታፊዎች መሆን አለባቸው ህዝባችን ነው። 4 ነጥብ። ከዚህ በዘለለ የክልል 03ን ህልውና አደጋ ላይ ወድቋል በማለት በተለይ እርዳታ ያላችሁ ፍራንካችሁ
የምታዋጡ ወንድምና እህቶቼ አሁንም ጥንቃቄ ብታደርጉ መልካም ነው። በጣም ጥብቅ የሆነች መልእክት ነው የምሰጣችሁ። ማዋጣት መብታችሁ ነው፣ መስጠት መብታችሁ ነው። ስትሰጡ ግን በየት አይነት መልኩ መሆን እንዳለበት ማወቅ መቻል አለባችሁ። ዝም ብለ በደመ ነፍስ ብር ብታዋጣ ድሆች ልጆችን ብታሳድግ አይሻልም? ትምርታቸውን ብታስተምር አይሻልም? ጫማ ብትገዛላቸው አይሻልም? ልብስ ብትገዛላቸው አይሻልም? ቤተሰቦችን በስነ ስርዓት ማስተዳደር አይሻልምን? ይሄ ለኢትዮጵያውያን በተለይ ስደት ያላችሁ ኢትዮጵያውያን ጥንቃቄ ብታደርጉ መልካም ነው። አይተናል እኮ ለ2 አመትና ለ3 አመት ኢትዮጵያ ልትበተን ነው፣ ኦርቶዶክስ እምነታችን ሊበተን ነው፣ ችግር አጋጠመን፣ እርዳታ ባካችሁ እየተባለ ለበርካታ ወራቶች ለበርካታ አመታት ብራችሁ ተደርጎ ተበልቷል። ከዚህ መማር አይቻልም ወይ እንዴ? ፍራንክ በማዋጣት እኮ አሸናፊ ልትሆን አትችልም። ብር ስላዋጣን አሸናፊ ልትሆን አትችልም። ፖለቲካውን ልትበላው አትችልም። ፖለቲካ ማለት ንግድ ነው። እውነተኛና ሐቀኛ ከያዝክ ምን ጊዜም ታሸንፋለህ። እውነተኛና ሐቀኛ ፖለቲካ አራማጅ ከሆንክ ምን ጊዜም ታሸንፋለህ። አቶ ልደቱ አያሌው ሁሉ ጊዜ እኔ ስሙን አነሳዋለሁ። እኔ የግል ጥላቻ የለብኝም እያልኩ እናገራለሁ። አቶ ልደቱ አያሌው እንደሚናገረው ማር የሆኑ ቃላቶችን እያወጣ ለኢትዮጵያውያን ሲመግበን በርካታ ኢትዮጵያውያን እንደሚከታተሉት እናቃለን፣ እንከተለዋለን። ስልጣን ላይ የማይመጣው ለምን መስላችኋል? እሱ ፍላጎት ስልጣን ላይ ለመቆናጠጥ ነው። በተለይ በፍንፍኔ ውስጥ ሌላ ምንም ዓላማ የለውም። ሌላ ምንም ዓላማ የለውም። ጅጅጋ አይደለም፣ አፋር አይደለም፣ ትግራይ አይደለም፣ ኤርትራ አይደለም። እሱ የሚታገለት ትግል ዓላማ ኢትዮጵያ ይላል እንጂ ለፍንፍኔ ነው። ፍንፍኔ ውስጥ ስልጣን ለመቆናጠጥ ነው። አለቀ። ይሄ የምትቀበሉኝ ወንድምና እህቶቼ ካላችሁ ቀስ አርጋችሁ ሸጋ በሆነ የፖለቲካ ሲስተም ውስጥ ተወሽቃችሁ ብታዩት ብትመለከቱት ግልጥ ባለ መነጠር ታገኙታላችሁ። የአቶ ልደቱ አያሌው ፖለቲካ ሲስተም በጣም ግልጥና ግልጥ ነው። እኔ የግል ጥላቻ እንድሮብኝ አይደለም። ሰየው መልካም ያስተዳደር። እንዲያውም የፌደራል መንግስት ብልጥ ከሆነ አቶ ልደቱ አያሌው ከማሰር ይልቅ ስልጣን ላይ ቢያስቀምጠው መልካም ነበር። ስልጣን ላይ ቢያስቀምጠው መልካም ነበር። እናየው ነበር ጉዱ። ልክ እንደ ክርስቲያን ታደለ አሁን ተቁነጠነጠ። ክርስቲያን ታደለ መግቢያ መውጫ አጣ። ያላ አቅሙ ስልጣን ሰጡት። እንዴት አርጎ ያስተዳድር? ጎበዝ እንዴት አርጎ ይምራው? የመንግስት መስሪያ ቤት የተማሩ ክፍሎች ፈጠው መጡበት። አሁን ጥያቄ ሲጠይቁት መሽሞንሞን ጀመረ። ቤተክርስቲያን ሁሉ መወሽቅ ጀመረ። ክርስቲያን ታደለ አቶ ልደቱ አያሌው እስር ቤት ማያስፈልገውም። እኔ እግዚአብሔር ምስክሬን እምላችሁ የኢትዮጵያ መንግስት ብልጥ ከሆነ አቶ ልደቱ አያሌው ማሰር አይጠበቅበትም። ማሰር አይጠበቅበትም። ይልቀቀው፣ ይጮህ። እንደለመደው የኢትዮጵያ ብሔር ብሔረሰቦች አሁን አይናችን ገልጠን እያየን ያለ ነው። ምንም ሊያመጣ አይችልም። ምንም ሊያመጣ አይችልም። እኔ ፍትሃዊ ነኝ፣ እኔ ዲሞክራሲያዊ ነኝ፣ እኔ ሰላም አራማጅ ነኝ፣ እኔ ሰላም ሰባኪ ነኝ፣ እኔ ንጹህ ነኝ የሚባል ነገር የለም። ጎበዝ በጣም ጥንቃቄ አድርጉ። አንዳንድ ግለሰቦች አሉ አቶ ልደቱ አያሌው ሊታሰር ነው፣ ኢትዮጵያ ሊገባ ነው። ይግባ፣ ሰየ መልካም ይግባ። ቫኬሽን አድርጎ ይመለስ፣ ቪዚት አድርጎ ይመለስ። ምን ችግር አለው? እሱ የፈለገው ምንድነው? ታስር ያለው በዚህ አመት ልክ እንደ ኢህአዴግ ማለት ነው። በኢህአዴግ ዘመን ስታሰር ነበር ስፈታ ነበር አለ ነበር ለማለት ነው እንጂ እውነት እሱ ፈልጎት አይደለም። እስር ቤቱን አቶ ልደቱ አያሌው ለበርካታ አመታት ካልልጅ ሞግተዋለሁ። በጣም ነው ሞግተው፣ ዛሬም ሞግተዋለሁ፣ ነገም ሞግተዋለሁ። ሲሞገቱ ኩርፊያቸው መከራ። ለምን ተናገርከን? ለምን ገበናችን አወጣህብን? አቶ ልደቱ አያሌው ማለት ኢዘማ ውስጥ ታገኘዋለህ። አቶ ልደቱ አያሌው ማለት እናት ጓዳ ታገኘዋለህ። አቶ ልደቱ አያሌው ማለት ኢህአዴግ ውስጥ ታገኘዋለህ። የማይገባበት ቦታ የለም። አጠቃላይ ኢትዮጵያ ሳትረጋጋ እነሱ የፖለቲካ ሲስተማቸው ለማራመድ ፍላጎት ስላላቸው ብቻ ነው። አሁን ኢትዮጵያ ሰላም ልትሆን ነው። የፌደራል መንግስትና የትግራይ ኃይል ወደ ድርድር መጡ ሲባል እንኳን በግልጥ መነጠርኩ አይተነዋል። አቶ ልደቱ አያሌው ተንጨረጨረኮ፣ እሪ አለ፣ ጮኸኮ፣ ጸጉሩን ነጨኮ፣ ፊቱን ኮሰኮሰው። ለምን ህዝቦቹ ወደ ሰላም ይመጣሉ? ምክንያቱም በዚህ ጦርነት ትርፋማ ስለሆነ ነው። በዚህ ግጭት እነሱ ትርፋማ ስለሆኑ ብቻ ነው። ኢትዮጵያውያን እዚህ ጋር መረዳት አለብን ብዬ አምናለሁ። ይሄን ማትረጅ ከሆነ ይሄን ማትረዳ ከሆነ ኢትዮጵያ ለዘላለም ትኑር ካልክ ስተት ነው። አትኖርም በምንም ተአምር። እነሱ ፍላጎታቸው ምንድነው? በአመት ግጭት እየተቀሰቀሰ እነሱ እዛች ሚዲያ ላይ ተቀምጠው ለመጮህ ብቻ ነው።
ለመጮ ብቻ ነው። ትርፋማዎች ናቸው፣ ነጋዴዎች ናቸው። አቶ ልደቱ አያሌው የብሔር ፖለቲካ አይመቸኝም ይላል። እውነት ነው፣ ትክክል ነው። እኔ እቀበለዋለሁ፣ ሐሳቡን አልጋፋም። ነገር ግን ሞግተዋለሁ። የብሔር ፖለቲካ አይመቸኝም ካለ ነጋዴ ስለሆነ እኮ ነው። የፖለቲካ ነጋዴ ምን ጊዜም ብሔር የለውም። ብሔሩን እየሸጠ መስሎኝ እችን አማርኛ ስንነግረው ግን በጣም ነው የሚያሳክከው፣ በጣም ያማዋል። በሰፈር ድሩዬዎች እንድሰደብ ተደረኩ። ማን ነው ድሩዬ? ድሩዬ ማለት ምን ማለት ነው? እኛ ኢትዮጵያውያን ንጹህ ኦሪጂናል ኢትዮጵያውያን እንደ ድሩዬ የሚቆጥረን ከሆነ እሱ ምንድነው ታዲያ? ይሄ ለኢትዮጵያውያን ግልጥ ቢሆን መልካም ነው። አቶ ልደቱ አያሌው እኔ እግዚአብሔር ምስክሬን እምላችሁ የትግራይ ብቻ ሳይሆን ወደ ኦሮሚያ የሚደረገው የሰላም ድርድር እጅግ ህመም ነው የተሰማው። በጣም ተሰምቶታል። ለምን አልተሳተፍኩም አለኮ በውስጥ መስመር ግሩፕ አላችሁ። የሚገርማችሁ ነገር ለምን ታንዛኒያ እኔን አልጠሩኝም አለ። ከዚህ የበለጠ ስግብግብነት ምን አለ ታዲያ? አይመለከተህማ። አቶ ልደቱ አያሌው መታገል ያለበት 03 ክልል ነው። የፌደራል መንግስት እውነት ፍትሃዊና ዲሞክራሲ በሀገሪቷ እንዲሰፍን ከተፈለገ አቶ ልደቱ አያሌው ወደ ኢትዮጵያ ሲገባ ወደ ክልል 3 እንዲሄድ ግልጥ በሆነ መነጠር መስጠት ይሄድ እና አቶ ገዱና ደመቀ መኮንን ፊት ለፊታቸው ይቅረብ። አይቀርብም እሱ እርግጠኛ ሆኜ ነው የምናካቸው። ክልል 03 አይገባም። አቶ ልደቱ አያሌው ክልል 03 አይገባም። ያቃታላ የሚደርስበት ተጽዕኖ ያቃል። የሰራው ስራ ያቃል። በተለይ በፖለቲካ ቁማር የክልል 03ን ምን ያክል እንደተጫወተበት ሁላችን እናውቃለን። 97 ዓመተ ምህረት የምርጫው ጊዜ እናውቃለን እኮ። በፍንፍኔ የነበረው ሽኩቻ እኔ ጠቅላይ ሚኒስተር ካልተቀመጥኩ ሙቼ እገኛለሁ እኮ ነው ያለው። ይሄ እኮ ግልጥ እኮ ነው። ይሄ ምንም የሚደበቅ ነገር አይደለም። አሁንም ወደ እውነተኛ የሆነ ፖለቲካ ሲስተም ግባ ነው። በኢትዮጵያ ውስጥ ትልቁ ችግር ያለው ክልል 03 ነው ስል እኔ አንዳንዴ ግለሰቦች አሉ በጣም በተንሻፈፈ የፖለቲካ ሲስተም የሚመለከቱኝና ባይዘው ክልሉ ወደ 4 እና 3 ብሔሮች አሉ። 4 እና 3 ክልል የሚወጣው ነው። በጣም ኢመደበኛ የሆነ ስርዓት አልበኝነት የሆነ በክልሉ እጅግ በጣም ከእለት ወደ እለት እየተስፋፋ መጥቷል። ይሄ ያልክበት ምክንያት አስቀምጥ ይሉኛል። እኔ አስቀምጣለሁ፣ ሁሌ እኮ አስቀምጣለሁ። ምክንያቴም መፍትሄውም በ03 ክልል ያሉ የኢትዮጵያ ብሔር ብሔረሰቦች የቅማንቴው፣ የጎጃም አገው፣ የላስታ አገው፣ የወሎ ኦሮሞ እነዚህ 4 እና 3 ብሔሮች አንድ ላይ ተጨፍልቀው መኖሩ ትልቅ አደጋ አለው። ምሳሌ ልስጣችሁ። በክልል 03 አስተዳደር የሚመረጠው የቅማንት ተወላጅ ከሆነ ፍቃድ አይሰጠውም፣ እሺ አይሉትም። ምክንያቱም ቅማንቴ ነው፣ የቅማንት ብሔር ተወላጅ ነው። ክልል 03 ማስተዳደር የለበትም ብለው ጦርነት ነው የሚከፍቱ። የላስታ አገው የተማረ ክፍል ሲመጣ እንደዛው አይኑ ነው የሚያጠፉት። የወሎ ኦሮሞ ጭራሽ አያቀርቡትም። በ03 ክልል የኦሮሞ ተወላጅ በክልሉ ስልጣን ላይ እንዲቀመጥ ፍላጎት የላቸውም። ለምን ታዲያ ጦርነት አይቀሰቀስም ጎበዝ? ይሄ እኮ ነው ጦርነት እየቀሰቀሰ ያለው። ይሄ ነው ግጭት እያነሳብን ያለው። ከእንደዚህ አይነት ግጭት ለመውጣት ከተፈለገ ግን 03 ክልል በአግባቡ ታይቶ ተፈትሾ ተከልሶ እዛ ውስጥ የተጨፈለቁ የኢትዮጵያ ብሔር ብሔረሰቦች ራስ በራሳቸው እንዲያስተዳድሩ ማድረግ ነው። ይሄ በክልሉ ትልቁ የፖለቲካ ሸፍጠኝነት ያለው አከርክሩ እንዲመታ ከተፈለገ ይሄ ነው መሰራት ያለበት። ይሄ ነው መሰራት ያለበት። ይሄ እስካልተሰራ ግን ለዘላለም ኢትዮጵያ ትኑር ሳይሆን ለዘላለም ኢትዮጵያ በጦርነት ታመሳለች ማለት ነው። አይተናልኩ። ይሄ ፋፎ ነው ፋፎ ስሙም አይያዘልኝ እናንተ ይቅርታ አድርጉልኝ። ፋፎ ነው ፋኖ የሚሉት ድርጅት ማን ነው? ኢዘማ እኮ ነው። እናት ጓዳ ነው። እውነት ለአማራ ህዝብ ሳይሆን ለፍንፍኔ ነው የሚታገሉት። የሚገርማችሁ ነገር እንዴ የወጣጤ ስብስብ እኮ ነው። ጎልማሳዎች እኮ ናቸው። ዘለው ያልጠገቡ ሞት ምን እንደሆነ የማያውቁ የሰው ልጅ በምድር ለምን እንደተፈጠረ ዕውቀት የሌላቸው የፈለገ ኢትዮጵያዊ የፈለገ ዜጋ የፈለገ የሰው ልጅ ጥፋት ቢያጠፋ በጠመንጃ ልትገድለው አይገባም። ይሄ ፋኖ ተብየው ግን መግደል ነው ስራው። ምንም ነገር ዓላማ የላቸውም እኮ ማርከው እንኳን ሙርከኛ ምን እንደሆነ ትርጉሙን አያውቁትም። የሚገርማችሁ ነገር የተማረከ ነው ማለት በጥርጣሬ የተያዘ ተውት።
ጦር ሜዳ ላይ የተማረከውን እንዴት እንደሚያደርጉት አይተናል። የኢትዮጵያ ብሔር ብሔረሰቦች አሁንም ጥንቃቄ መደረግ ነው ያለበት።